2018 እስካሁን ወደ ኋላ 6 ወር አልፈናል። አሁን የምንገኘው የ2018 መሃል ላይ ነን። ባለፉት 6 ወራቶች ምንም እንዳልሰራችሁ ራሳችሁን እየወቀሳችሁ የምትገኙ ከሆነ ዛሬ ደርሼላችኋለሁ። እኔም ከዚህ በፊት በነበሩን ጊዜያቶች አዲስ ዓመት ሲመጣ በጣም ብዙ እቅዶች አቅጄ የዓመቱ መሃል ላይ ስደርስ ምንም እንዳላሳካው ተሰምቶኝ በጣም ብዙ ጊዜ ጸጽቶኛል። ነገር ግን አሁን ወደ ኋላ ባሉት ጊዜያቶች እንድትጸጸቱ ሳይሆን አሁን ከፊት ያሉት ጊዜያቶች እንዴት ራሳችሁን ፕሮዳክቲቭ ማድረግ ትችላላችሁ የሚለውን በዚህ ቪዲዮ የምነግራችሁ ይሆናል። አእምሮአችሁን ማክሲማይዝ አድርጋችሁ እንዴት እንደምትጠቀሙ፣ ስልካችሁን ለዓላማችሁ እንዴት ኦርጋናይዝድ እንደምታደርጉ፣ ከዚህ በኋላ ባሉት 6 ወራቶች ምን መስራት እንዳለባችሁ፣ ገንዘብ ሊያመጡላችሁ የሚችሉ ስራዎችን ስቴፕ ባይ ስቴፕ የምነግራችሁ ይሆናል። አንድ የሰው ልጅ አእምሮ በቀን ከ60 ሺህ እስከ 80 ሺህ ሐሳቦችን ያስባል። ይሄ ማለት በአንድ ወር ውስጥ 1.8 ሚሊዮን ሐሳቦችን ያስባል። በሚገርም ሁኔታ ጥናቶች እንደሚያሳዩት በወር ከ500 በላይ የ2 ሰዓት ፊልም በምናባችን ፕሮዲውስ እናደርጋለን። ይሄ ማለት አእምሮአችን ምን ያህል ፓወርፉል እንደሆነ የሚያሳይ ነው። የሰው ልጅ አእምሮ የማከማቸት አቅሙ ሳይንቲስቶች እንደሚሉት 2.5 ቤታባይት ይጠጋል። ይህ ማለት ለ300 ዓመታት በተከታታይ የሚታይ የኤችዲ ፊልምን መያዝ ይችላል ማለት ነው። አእምሮአችን አንድ ሱፐር ኮምፒውተር ከሚሰራው በላይ ብዙ ነገሮችን መስራት ይችላል። ፈጣሪ የሰው ልጅ አእምሮ ሲፈጥር በጣም በሚገርም ሁኔታና ኮምፕሊኬትድ በሆነ ሁኔታ ነው። አሁን ላይ የሰው ልጅ ሳይቀር በተለያዩ የኤአይ በቴክኖሎጂዎች ይገረማል። ነገር ግን የሰው ልጅ አእምሮ ወይም ሰውነታችን ውስጥ ያለው አካላቶች ፈጣሪ ሲፈጥረን በጣም በሚገርም ሁኔታ ነው። አሁን ላይ እየተሰሩ ካሉ ቴክኖሎጂዎች በላይ በሚደንቅ ሁኔታ ፈጣሪ ይህንን ለኛ ሰጥቶናል። ነገር ግን እኛ ትኩረት ባለመስጠታችን እነኚህ ነገሮችን በስርዓት እየተጠቀምን አይደለም። በዚህ ቪዲዮ አሁን ባለን 6 ወራቶች አእምሮአችንን ማክሲማይዝ አድርገን እንዴት መጠቀም እንችላለን የሚለውን አሳያችኋለሁ። የመጀመሪያው አእምሮአችንን ማክሲማይዝ ለማድረግ ከዚህ በፊት የነበሩ ወይም ደግሞ አእምሮአችን እንደ ስቶሬጅ የያዛቸውን ወደፊት እንዳንሄድ የሚያደርገንን ነገር ከአእምሮአችን ማውጣት አለብን። ብዙ ስራዎችን መስራት እየቻልን ፎከስ እንዳንሆን የሚያደርጉ አእምሮአችን ላይ የተከማቹ በጣም ብዙ ነገሮች አሉ። አእምሮአችንን ዲቶክስ ከማድረግ ነው የምንጀምረው ማለት ነው። በተደጋጋሚ በተለያዩ ልማዶች ትኩረታችንን ሲሰርቅ የነበሩ ልማዶቻችንን መቀየር አለብን። ይሄ ማለት ረጅም ሰዓት የመስራት ልማዳችንን ማዳበር አለብን። ለምሳሌ ሳናቋርጥ ለ90 ደቂቃ ስራዎችን እንዴት መስራት እንችላለን? ይሄንን እንዴት ነው መለማመድ የምንችለው? አሁን ባላችሁ ታይም ከዛሬ ጀምሮ 2018 ሊያልቅ 6 ወር ይቀራቸዋል ማለት ነው። ባለፉት 6 ወራቶች ምንም መጸጸት አያስፈልጋችሁም። ነገር ግን ከፊት ለፊት ባለ 6 ወራቶች እንዴት ነው አእምሮአችሁን ማክሲማይዝ አድርጋችሁ መጠቀም የምትችሉት ሚለውን በዚህ ቪዲዮ አሳያችኋለሁ። ሌላ በተጨማሪ ከዚህ ቪዲዮ በኋላ ዲስክሪፕሽን ላይ አንድ ፒዲኤፍ አስቀምጥላችኋለሁ። ይሄም ፒዲኤፍ የሚሆነው ላይፋችሁን እንዴት ኦርጋናይዝድ ማድረግ እንደምትችሉ፣ እንዴት ፕሮዳክቲቭ መሆን እንደምትችሉ፣ ኦንላይን ስራዎችን ፕሮዳክቲቭ በሆነ መንገድ እንዴት መስራት እንደምትችሉ ላይፋችሁን ኮምፕሊትሊ ቼንጅ የሚያደርገውን ፒዲኤፍ ዲስክሪፕሽን ላይ ወይም ደግሞ የኮሜንት የመጀመሪያው ላይ ፒን የማደርግላችሁ ይሆናል። ሌላው በመቀጠል የማሳያችሁ ምንድነው አሁን ጊዜያችሁንም ሰዓታችሁንም እየገደለ ያለው አጠገባችሁ ያለው ስልካችሁን ደግሞ እንዴት ኦርጋናይዝድ ማድረግ እንደምትችሉ ከዚህ በኋላ ባለው ቪዲዮ ነግራችሁ። ብዙ ሰው ስልክና ቴክኖሎጂ የትኩረታችን ጠላት ይመስላል። ለብዙዎች ግን ስልካቸው ፕሮዳክቲቭ የሚሆኑበት፣ የተለያዩ ኦንላይን ስራዎችን የሚሰሩበት፣ የተለያየ ቢዝነሳቸውን ማኔጅ የሚያደርጉበት መድረክ ነው። ለብዙዎች ደግሞ ይሄ ስልክ መጥፊያቸው፣ ታይማቸውን እያባከኑበት ያለ የዲፕሬሽን ቦታቸው ነው። አሁን እናንተ ጊዜያችሁን ከሚበላው ስልካችሁ ወጥታችሁ ምን ማድረግ እንዳለባችሁ እነግራችኋለሁ። አሁን ስልካችሁን ለፕሮዳክቲቪቲ እንዴት ነው መጠቀም የምትችሉ? ብዙዎች ስልክ የትኩረት ጠላት ነው ይላሉ። ብዙዎች ደግሞ ስልካቸውን ትኩረታቸውን ለመሰብሰብ ይጠቀሙበታል። ብዙ ስልኮች ደግሞ አሁን ላይ ኖት ዲስተርብ የሚል በተኖች አላቸው። ይሄ ማለት ኖቲፊኬሽን እንዳይረብሻችሁ ማድረግ የምትችሉበት ብዙ በተኖች አሉ። እንዲሁም ደግሞ ከአንድ ስራ ወደ ሌላ ስራ መሸጋገር ብትፈልጉ የስራ ሁኔታችሁን ትራክ የሚያደርጉ በጣም ብዙ አፕሊኬሽኖች አሉ። አሁን ከዚህ ቀን ጀምሮ 6 ወር አላችሁ። በዚህ 6 ወር ውስጥ ስልካችሁን ኦርጋናይዝድ ታደርጋላችሁ። እኔ ስልኬን እንዴት እንደምጠቀም አሳያችኋለሁ። ከዚህ በፊትም ስልካችሁን እንዴት ኦርጋናይዝድ ማድረግ እንዳለባችሁ አሳይቻችኋለሁ። በዚህ ቪዲዮ ደግሞ
አሁን እኔ የስልክ አጠቃቀሜ እንዴት እንደሆነ እንዴት ኦርጋናይዝድ እንዳደረኩት አሳያችኋለሁ። በጣም ብዙ ሰው ስልኩ ትኩረቱን እንደሚወስድ ነው የሚነግረው። ነገር ግን እኔ አሁን እንደምትመለከቱት እዚች ጋር ስልኬ ላይ ዶንት ዲስተርብ ሚል አለ ካያችሁ። ይሄ ማለት አሁን ቪዲዮ በምቀርጽበት ጊዜ ማንም ሰው ቢደውልልኝ ማንም ሰው ሜሴጅ ከላከልኝ አይረብሸኝም ማለት ነው። ነገር ግን ስልኬን እየተጠቀምኩ ነው፣ ወደ ሜሴጅ እስካልገባው ድረስ ዲስተርብ አያደርገኝም ማለት ነው። ስልካችሁን ራሳችሁ ኦርጋናይዝድ እንድታደርጉ አድርጎ ነው ካምፓኒው ለእናንተ የሰጣችሁ። ሳምሰንግም ሊሆን ይችላል፣ ህዋዊም ሊሆን ይችላል፣ አይፎንም ሊሆን ይችላል። እያንዳንዱ ኦርጋናይዝድ ማድረግ ትችላላችሁ። ማለት ስልኮች ሲፈጠሩ የሰዎችን ፎከስ እንዲሰርቁ ተደርጎ አይደለም። እናንተ ማኔጅ ካላደረጋችሁ ስልካችሁ ላይ የምታዩት ነገር እነሱ ማኔጅ ያደርጋችኋል ማለት ነው። እንደምትመለከቱት ስልኬ ሙሉ ለሙሉ ኦርጋናይዝድ የተደረገ ነው። ካያችሁ ፎልደሮች አሉ እዚህ ጋር ከመጀመሪያው ጀምሮ የጎግል ፕሮዳክቶች አሉ እኔ የምጠቀማቸው ፈርስት ላይ። እዚህ ጋር እንደምትመለከቱት ሌላ ሀገር ስለምኖር የሌሎች ሀገሮችም የምጠቀማቸው አሉ። እዚህ ጋር ዋሌቶች አሉ፣ እንደዚህ ኦርጋናይዝድ የሆነ ነው። እዚህ ጋር ደግሞ የተለያዩ ኖቶች አሉ። ለምሳሌ የሆነ ነገር ለመመዝገብ የምጠቀምበት ኖቶች አሉ። ኖሽን አለ፣ ዋን ኖት አለ፣ እዚህ ጋር ኢሜል መጻጻፍበት አውትሉክ አለ፣ ዶክ አለ፣ ዊክሊ ፕላነር አለ፣ እዚህ ጋር ሪማይንደር አለ፣ እዚህ ጋር ሌላም ኖቶች አሉ። ልክ እንደዚህ አንድ ቦታ ኦርጋናይዝድ ማድረግ አለባችሁ ማለት ነው። ያው ሶሻል ሚዲያዎች አንድ ቦታ ነው ያሉት፣ እንደዚህ ኦርጋናይዝድ አደርጋለሁ። ሌላ በተጨማሪ ማንበብ የምፈልጋቸው መጽሐፍቶች እንደዚህ አንድ ቦታ የተቀመጡ ናቸው። ስልኬ ላይ ያሉ የሞባይል አፕሊኬሽኖች እንደዚህ አንድ ላይ የተቀመጡ ናቸው። ሌላ በተጨማሪ ደግሞ ስልኬ ላይ የምጠቀማቸው የተለያዩ አውቶሜሽን ቁጭ ብዬ አውቶሜሽን መሰራባቸው የተለያዩ ዲዛይኖችን መሰራባቸው አእምሮ ያሉትን ነገር የምጠቀምባቸው እዚህ ጋር አንድ ቦታ እየተሰበሰቡ አሉ ማለት ነው። ከኦንላይን ስራዎች ጋር ሊያገናኙኝ የሚችሉ ኦንላይን ላይ የምፈልገውን ጥያቄዎች መጠየቅ የሚችልባቸውን አፕሊኬሽኖች እንደዚህ ኦርጋናይዝድ ሆነዋል ማለት ነው። እዚህ ጋርም ደግሞ የአድቨርታይዝመንት አለ፣ ጉግል አድስ እንዲሁም ደግሞ የፌስቡክ አድስ ማስታወቂያዎችን የምቆጣጠርበት አለ፣ ትራቭል ቼክ ማድረግበት አለ። እዚህ ጋር ፎልደሮች የኤርላይንስ አፕሊኬሽኖችን ቼክ ማድረግበት አለ። ሌሎችም ልክ እንደዚህ ኦርጋናይዝድ አደርጋለሁ። ሌላ በተጨማሪ ስልካችሁ ለምሳሌ በጣም ብዙ ጊዜ እኔም የተቸገርኩት ቲክቶክ ላይ ረዥም ጊዜ እናጠፋለን ሳናስበው። ምን አለ ስልካችሁ ላይ ይሄን አፕሊኬሽን ከዚህ ጊዜ በላይ መጠቀም አልፈልግም ብላችሁ ሎክ ማድረግ ትችላላችሁ። ለምሳሌ ሴቲንግ ላይ ገብታችሁ ምንድነው ስክሪን ታይም ብላችሁ ሰርች ብታደርጉ መጀመሪያ ላይ በጣም የትኛውን አፕሊኬሽን ብዙ እየተጠቀማችሁ ነው የሚለውን ያሳያችኋል። ሌላ ደግሞ በተጨማሪ ምንድነው ለምሳሌ በቀን ውስጥ ቲክቶክ ከ1 ሰዓት በላይ መጠቀም አልፈልግም ካላችሁ ሊሚት ማድረግ ትችላላችሁ። የተለያዩ ሶሻል ሚዲያዎችን መቆለፍ ትችላላችሁ። በእንደዚህ አይነት መንገድ ስልካችሁን ማኔጅ ካደረጋችሁ ስልካችሁን ለፕሮዳክቲቪቲ እና ላይፋችሁን ለመቀየር መጠቀም ትችላላችሁ ማለት ነው። ሌላ ሶስተኛ ላይ የምጨምርላችሁ ነገር ቢኖር ደግሞ ስልካችሁን እንዴት ነው ለኦንላይን ቢዝነስ መጠቀም የምትችሉት ነው። ሌላኛው ደግሞ በቀጣይ 6 ወር ማድረግ ያለባችሁ ምንድነው ራሳችሁን ስኪል ማስተማር እንዲሁም ደግሞ ፋይናንሻል ፍሪደም ስለሚያስፈልጋችሁ የተለያዩ የኦንላይን ስራዎችን ትፈልጋላችሁ። ስለዚህ ለዚህም የተወሰኑ ስራዎችን ልጠቁማችሁ። ሌላ በተጨማሪ ታች ዲስክሪፕሽን ላይ ፒዲኤፍ ላይ ሰፋ አድርጌ አስቀምጥላችኋለሁ። ለምሳሌ እኔ ከምሰራቸው ስራዎች መካከል የተወሰነውን የሚጠቅማችሁ ልንገራችሁ። የዩቲዩብ ሞኔታይዜሽን፣ ቲክቶክ ሞኔታይዜሽን መጠቀም ትችላላችሁ። ሌላ ኦንላይን ላይ መስራት የምትችሉ ስራዎችን ልንገራችሁ። ለምሳሌ ፊታችሁን ሳታሳዩ የተለያዩ ኤአይዎችን በመጠቀም ዩቲዩብ ላይ ቪዲዮ አፕሎድ ማድረግ ትችላላችሁ። ይህንን ስታደርጉ ደግሞ የግድ ሎንግ ቪዲዮ መልቀቅ አይጠበቅባችሁ፣ ሾርት ቪዲዮ መልቀቅ ትችላላችሁ። ለምሳሌ በቀን 2 ሾርት ቪዲዮ አፕሎድ ብታደርጉ አምሹር ከወር በኋላ ሙሉ ኮምፕሊትሊ ላይፋችሁን መቀየር ትችላላችሁ። ቲክቶክ ላይም ቪዲዮ አፕሎድ ማድረግ ትችላላችሁ። ለነኝም ደግሞ የተለያዩ አፕሊኬሽን አለ። ለምሳሌ ስልኬ ላይ አሁን እዚህ ጋር ፎቶ እንደ ቪዲዮ ሚል ፎልደር አለ። እንደምትመለከቱት የኤዲቲንግ አፕሊኬሽኖች አሉ። ካፕከት አለ፣ ቪኤን አለ፣ አውዲዮ ኤዲተር አለ። ከዚህ በፊት ኮምፒውተር ያስፈልግ ነበረ። አሁን ግን እነኚህ አፕሊኬሽኖች ሙሉ ለሙሉ በፒሲ የምንሰራቸውን ስራዎች ስልካችን ላይ እንድንሰራ የሚያስችሉን አፕሊኬሽኖች ናቸው። ቪዲዮ ኤዲት ማድረግ ብትፈልጉ፣ አውዲዮ ኤዲት ማድረግ ብትፈልጉ፣ የተለያዩ ዲዛይኖችን መስራት ብትፈልጉ፣ ከተለያየ ቦታ ፒክቸሮችን አምጥታችሁ አውቶሜሽን መስራት ብትፈልጉ፣ እንዲሁም ደግሞ ፍሪላንስ መስራት ብትፈልጉ አፕወርክ ላይ መስራት ትችላላችሁ። እንዲሁም ደግሞ የተለያዩ ኤአይዎች አሉ እንደምትመለከቱት ማለት ነው። ስልካችሁን በእንደዚህ አይነት መንገድ ኦርጋናይዝድ የምታደርጉ ከሆነ አምሹር ቀጣይ 6 ወር ለእናንተ በጣም ሴፍ ነው ማለት ነው። ሌላ በተጨማሪ ኦንላይን ላይ አንድ ጥሩ ስራ ሪኮማንድ ላርጋችሁ። እሱም እንደሚባለው ዲጂታል
ፕሮዳክት መሸጥ። ዲጂታል ፕሮዳክት መሸጥ ማለት ለምሳሌ ፕላነር ሊሆን ይችላል። ፕላነር ማለት ለምሳሌ ከ6 ወር በኋላ አሁን ቀጣይ ላለው 6 ወር ላይፋቸውን ማቀድ የሚፈልጉ በጣም ብዙ ሰዎች አሉ። እንደዚህ አይነት ኦርጋናይዝድ የሆነ የሰውን ላይፍ ሶልቭ ሊያደርግ የሚችል ፕላነሮችን አዘጋጅታችሁ ልትሸጡ ትችላላችሁ። ይሄ ዲጂታል ፕሮዳክት ይባላል። ኢትዮጵያ ውስጥ እንዴት ነው የምሰራው ካላችሁኝ የቡና የሚባል ዌብሳይት አለ። እሱን ተጠቅማችሁ የተለያዩ ዲጂታል ፕሮዳክቶችን መሸጥ ትችላላችሁ። እንዲሁም በተጨማሪ ደግሞ አሁን ባለው 6 ወራት ደግሞ ሌላ ምን መስራት ትችላላችሁ? ፊዚካል ፕሮዳክትን መሸጥ ትችላላችሁ። ለምሳሌ የሚረክሱ እቃዎች ባሉበት ለምሳሌ መርካቶ ሊሆን ይችላል አዲስ አበባ ያላችሁ፣ እንዲሁም ደግሞ ሌሎች የሚቀንሱ እቃዎችን የሚያቀርቡ ሰዎች ላይፍ ቼንጂንግ የሆኑ ወይም ደግሞ ላይፍን ኢዚ ሊያደርጉ የሚችሉ እቃዎችን መሸጥ ትችላላችሁ ማለት ነው። እላዩ ላይ 200 300 ብር አድ አድርጋችሁ እናንተ ራሳችሁ ዴሊቨር ማድረግ ትችላላችሁ። እነኚህን እቃዎች ደግሞ እንዴት መሸጥ እንችላለን ካላችሁኝ የፌስቡክ ማርኬት ፕሌስ ላይ መጫን ትችላላችሁ። የራሳችሁን ፔጅ ከፍታችሁ ፔጃችሁ ላይ ቡስት ማድረግ ትችላላችሁ። እንዴት ማድረግ እንችላለን ካላችሁ ደግሞ ፌስቡክ ላይ ማስታወቂያ ቡስት ለማድረግ ቪዛ ወይም ማስተር ካርድ ይፈልጋል። ይህንን ደግሞ የባይቢት ካርድ ከዚህ በፊት የሰራሁትን ቪዲዮ ዲስክሪፕሽን ላይ ወይም ደግሞ እዚህ ጥግ ላይ ያስቀምጥላችኋለሁ ገብታችሁ ማየት ትችላላችሁ ማለት ነው። ሌላ በተጨማሪ ማድረግ ያለባችሁ አሁን ቀጣይ ባለው 6 ወር ይጠቅመኛል ብላችሁ የምታስቡትን ስኪል መማር። ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል። ፒሲ ከሌላችሁ ምን ማድረግ ትችላላችሁ? ሌሎች እናንተን ነገ ላይ ሊያዘጋጁ የሚችሉ ስኪሎች አሉ። ለምሳሌ ቋንቋ ልትማሩ ትችላላችሁ። እንግሊዘኛችሁን አድቫንስ ማድረግ ትችላላችሁ የቋንቋ እንዲሁም ደግሞ አሁን ላይ በጣም ፌመስ እየሆኑ የመጡ ስራዎች አሉ። ኮፒራይቲንግ አለ፣ ስክሪፕት መጻፍ አለ። በተጨማሪም ደግሞ ፌስቡክ አድ ራን ማድረግ ትችላላችሁ ማለት ነው። እዚህ ጋር ምን ልንገራችሁ መሰላችሁ? ይሄን ቪዲዮ በምቀርጽበት የዛሬ ሳምንት ዱባይ ነበርኩ። አንድ ትልቅ ሆቴል ላይ 24 ሃወርስ ሆቴል የሚባል ግራውንዱ ላይ ሀብ አለ እና በጣም ትልቅ ሆቴል ላይ ቁጭ ብዬ ያለው የራሴን ስራ እየሰራው ነበረ እና ስክሪኔ ላይ በአጋጣሚ ምንድነው ያለው የፌስቡክ አድ ማኔጅ የማድረግበት ስክሪን አለ እና በአጠገቤ ሳልፍ ምን ጠየቀኝ። አጠገቤ ቁጭ ብሎ ነበር እየተጠቀመ ያለው እና ድንገት እንደዚህ ተደግፎ የኔን ፒሲ ሲያይ የፌስቡክ አድ አለ እና ሲያዩ ዋው የፌስቡክ አድ ራን ታረጋለህ አለኝ። አዎ አረጋለሁ አልኩት። ዋው ደስ ይላል እና አሁን እያረክ ያለው ምንድነው ምናምን ሲያይ ዲጂታል ፕሮዳክት እየሸጥኩ ነው አልኩት። እና ምንድነው እሱ ያስገረመው እሱ የብዙ ድርጅቶችን ካምፓኒ የፌስቡክ አካውንታቸውን ማናጀር አድርገው ማኔጅ ያደርጋል ማለት ነው። እና ኢትዮጵያ ውስጥ ቀላል የሚመስሉ ስራዎች በውጭ ሀገር በጣም የሚከበሩ ስራዎች ነው እና የተማርኩት ያን ነው። እና ፌስቡክ ላይ ቡስት ማድረግ የተለያዩ ፔጆች ላይ አድሚን ሆናችሁ ማኔጅ ማድረግ ትችላላችሁ ኢትዮጵያ ውስጥ ሆናችሁ። ቅድም እንዳልኳችሁ ለእንደዚህ አይነት ነገር የሚያስፈልጋችሁ ማስተር ካርድ ነው። የራሳችሁን ፓኬጅ አዘጋጅታችሁ ፌስቡክ ላይ ራን ማድረግ ትችላላችሁ የተለያዩ ማስታወቂያችሁ። ልክ አሁን በነገርኳችሁ መሰረት ከዚህ በኋላ ያሉትን 6 ወራቶች ራሳችሁን በኦንላይን ስራ ራሳችሁን እያስተማራችሁ ስልካችሁን ማኔጅ በማድረግ አእምሯችሁን ደግሞ ፉሊ ማክሲማይዝ አድርጋችሁ በመጠቀም በእንደዚህ አይነት መንገድ ማሳለፍ ትችላላችሁ። እንዲሁም ደግሞ እዚህ ቪዲዮ ላይ ያልገለጽኳቸው ነገሮች ካሉ ከታች ዲስክሪፕሽን ላይ በሚገኘው ፒዲኤፍ ፉሊ ብዙ ነገር የምታገኙ ይሆናል። በቀጣይ ደግሞ አሪፍ ቪዲዮ ይዤላችሁ እመጣለሁ። መልካም ቀን ይሁንላችሁ።